time, but the touchdown and finds the bottom corner perfectly. What a finish. Go on, Luke Shaw. What a goal. What a goal. Brilliant from United. Brilliant. He loves a goal, Luke Shaw. He loves a goal. Once a season, loves a goal. What a brilliant goal as well. Brilliant. Bruno, yeah, congratulations, brother. Bruno, congratulations. That's Bruno Larija. ይኸውልህ ምረቋት አሪ ባለበት 20ኛ አሲስቱን ከዛ በላይ ማድረግ እንችል ነበር ግን ምን ያረጋል ሌላው ደግሞ ካዚዬ በቃ ቻው የኔ አባት እንወድሻለን ከደረሰ ነው ይሄ Oh my days! Give him a free Bentos pie immediately! Luke Shaw scored a fucking banger! Come on! What a hit, son! Oh my goodness me! Luke Shaw, what's he doing? He's had his free Bentos steak and kidney pud before this one. He's absolutely fucking on it. Luke Shaw takes it down and smashes a left foot half volley in the bottom right hand corner. It's a fucking lovely goal. Oh my goodness me! I was not ready for that, guys, at all. already and assist argo ተርፈናል ስንል አስበዋል ዩናይትድ አሸነፈ ጉዳይ አይደለም የዩናይትድ ደጋፊም ጉዳይ ሆኖ ባሁን ሰዓት ያልጠብቅም ገባር ለኛው ነገር 20 ሆነች ወይኔ ቲቲ አባቴ ወይኔ ቲቲዬ አሁን አንድ ጨዋታ ይቀራል እግሩን ቄጠማ ያርግልን እኛ አንችልም እናንተን ምላስ አንችልም ነው ማለት ተረዳኛ አይደለ Cross comes in and Buono scores Bruno Yes Embuemo scores Bruno Fernandes has just equaled the most Premier League assists ever Bruno and Embuemo see Alistair እንኳን ደስ አላችሁ ተረፈ ደጋፊ ሆነ ታፉበሉ እኔ ሰይጣን አሳስቶኝ ነው የቋጠርኩት በእውነት እኔ ምን አገባኛውን በአሲስት መንደር ውስጥ ገብቼ መቋጠሩ እኔ እኮ ለዋንጫ እኮ መቋጠር ሰው ገብቷል አይደል ስታንዳርድ ይፈቅድልኝም እዚህ ደረጃ ወርጄ ለመቋጠር አፉ መባባል አለብን ምሬ ነው የምላችሁ እኔ በጣም መቋጠር ፍቅር ያለባችሁ ሰዎች ካላችሁ 20 አሲስት እስኪሞላን ነበር በቃ አስቀድማችሁ 18 ላይ 17 ላይ ያቋጠሩ እዚህ አደጋ ላይ ከደረሰ በኋላ ሄድጃን በፖሊስ ወጣት ራሱ አይቆም አሁን ቀጣይ ጨዋታ ላይ አንድ ጠቃርቆ 20 እንዳርቆ ወደ ራሱ ወስዷል የምሬ ነው የምላችሁ ለማንኛውም የመጣሁት እርቅ ለመፈጸም ነው አፉ በእውነ ሰይጣን አሳስተኝ ነው የቋጠርኩት ይሄ ሰይጣን የሆነ ተጫዋች ነው ማን እንዴ በምንም አይመለስም ይሄው በቋጠሩ ራሱ እኮ ሊመለስ አልቻለም አሲስት አደረጋያ ስለሆነ መቋጠሩ ተርፉ ድካም በቃ እኔ ተቻለው ለምን 28 ገብቶ አይጨርስም ቀጣይ ጨዋታ ላይ 8 የለው እኔ ዱብ Luke Shaw scored a goal! Oh my God! I will faint! Ricky's never gonna shut up. Luke Shaw scored a goal for Manchester United. He's buried it in the bottom corner. I've got to say, it was a really good goal. I don't think it counts as a Bruno assist. But Luke Shaw has got a nosebleed. He's in the opposition's penalty box and he's buried it into the bottom corner. I am in shock. አሸነፈናል ማሸነፍ የለት ተለት ስራችን ከሆነ ቆይቷል ስለማሸነፋችን ለወራ አይደለም አረ ብሩኖ ሚጌል ፈርናንዴስ በስተመጨረሻ 20ኛ አሲስቱን በማድረግ ከኬቨን ዱብሬናና ከቴሪ ዳንኤል ኦንሪ ጋር ተስተካክሏል አንድ ቀሪ ጨዋታ ይቀርዋል ብራይተን ላይ አሲስት አድርጎ የእንግሊዝ ፕሪሚየር ሊግ በአንድ ሲዝን ብዙ አሲስት ያደረገ የምንጊዜ ምርጡ ተጫዋች ይባላል የኔ ካፕቴን ብሩኖ ሚጌል ፈርናንዴስ እንዲ ይቋጠርበታል ብሩኖ ሚጌል ፈርናንዴስ ዛሬ 3-4 አሲስት ያስመዘግብ ነበር የማይረቡ ተጫዋቾች ብራያን ኤምቤሞ አማድ ከአፍሪካ ዋንጫ መልስ ምን እንደነካቸው አላቀም ብራያን ኤምቤሞም አማድም በክት ናቸው እነ ዘርከዚ ዶርጉ ብሩኖ ሚጌል ፈርናንዴስ ዛሬ 3 አሲስት ነበር የሚያደርገው ከነዚህ ተጫዋቾች ጋር ሆኖ በእንግሊዝ ፕሪሚየር ሊግ በዚህ ቡድን 20 አሲስት በማድረጉ ቆመ ልታጨበጭብለት ይገባል 2002 እኮ ምን አይነት አርሰናል እንደነበረ ስለማታቅ ነው በዛ አርሰናል 20 አሲስት በማድረጉ ቴሪ ዳንኤል ኦንሪ ሰርፕራይዝ ልትሆን አይገባህም በ2018 ኬቨን ዲ ብሩይና በፕራይሙ ሲቲ 20 አሲስት በማድረጉ አይግረምህ
የሚያገቡ ጥራት ያላቸው አጥቂዎች ነበሩ። ማንቸስተር ዩናይትድ በእነዚህ አጥቂዎች ብሩኖ ሚጌል ፈርናንዴስ ከ30 አሲስት በላይ ዘንድሮ ያስመዘግብ ነበረ። ግን አይረቡም። ፈትፍቶ እያበላቸው እንኳን ማግባት የማይችሉ የማይረቡ አጥቂዎች ስላሉ ነው እንጂ የኔ ካፒቴን ከማንም ተጫዋች ጋር አይነጻጸርም። በአንድ ሲዝን ከ30 በላይ አሲስት ማድረግ የሚችል የወቅቱ ምርጡ ሚድፊልደር ብሩኖ ሚጌል ፈርናንዴስ። አጨብጭብ 21ኛውን ደግሞ ቀጣይ ሳምንት እርር ድብን እያልክ ሲያረግ ሪከርዱን ሲሰብር Dallo, this could ignite us though. And Bumo shoots. Matthias Cunha! Fucking come on, we've scored straight away and it's 2-1 to Manchester United again. Get the fuck in there. And Bumo swivels and fires, his shot is blocked and it just falls perfectly to Matthias Cunha, who's opened up his body and just curled it into the bottom right hand corner. It's a fucking filth. ጉዳዩ ስለ ዩናይትድ ማሸነፍ አልነበረም። ብሩኖ 20ኛ አሲስቱን ያረጋል ወይ ነበር ጥያቄው። አድርጎታል ነው ምል ይቻላል። ማን የኔ እኮ የሲዝኑን ምርጥ ተጫዋች ራይስ ቢወስዶ ደስ ይለኛል። ይሄ ሳይወስዶ ሲቀር ሳያምም ማን ያያምም ወይ ቴሪ ዳኒ ሄንሪና ኬቨን ደብሮይነ ያደረጉትን በአንድ ሲዝን 20 አሲስት እነሆ ኦፊሻሊ ብሩኖ ፈርናንዴዝም ተቀላቅሎታል እና ይገባው። እኔ ተውት ዩናይትድ እኮ ስንል እኮ በዚህ ስን ብሩኖ ነው ገባ ብሩኖ ነው ተሸክሞ እንዲያመጣው አንድ ቲም ተሸክሞ ማለት እኔ ራሳቸው የወዳጃችን የአርሰናል ደጋፊዎች ይፈርዳል ይሰጠው ይላል። ይሄን ሾር ማን አንተ ምን አይነት እግር ነው ያለ ማን ከባድ እኮ ነው። በአንድ ሲዝን 20 አንድ ቀሪ ጫውታለሁ ባይ አንድ ቀሪ ጫውታ ብሬክ ሊያደርገው ይችላል። ያርግለት ግን ይሄን ብቻ በማድረጉ ይገባዋል ባይ አንተ ይሄ እግሩ መመርመር አለበት። እግሩ ውስጥ የሆነ ነገር አስገብቶ እንደሚገባ ምናምን